በማንነታችን ላይ ውሸት ጨምረን የሌለንን አለን ብለን እስከምን ድረስ መጓዝ እንችላለን? ዛሬ የምናየው ታሪክ የዓለምን ባለሀብቶች፣ ታዋቂ ባንኮች በንግግር በፋሽን ብቻ ስላንበረከከች ወጣት ነው። ራሷን እንደ ቢሊዮነር ወራሽ በማቅረብ የኒውዮርክ የቅንጦት ህይወት በነፃ የዘረፈችው፣ በመጨረሻም ታሪካዋ ላይ በመላው ዓለም ላይ ያስገረመው የአና ዴቭሊን አስገራሚ ታሪክ ነው። ከመጀመሪያ እስከ መጨረሻው ድረስ አብራችን ቆዩ። አና ሶሮኪን ጥር 23 ቀን በ1991 በሩሲያ ተወለደች። አባቷ ቫዲም ሶሮኪን የጭነት መኪና አሽከርካሪ ሲሆን እናቷ ደግሞ ትንሽ የሱቅ ነበረቻት። አና የ16 ዓመት ልጅ ያለች በ2007 ቤተሰቦቿ የቻለ ህይወትን ፍለጋ ወደ ጀርመን ተዛወሩ። አና በትምህርት ቤት በጣም ጎበዝ፣ ጸጥተኛ ግን ደግሞ ለፋሽንና ለዲዛይነር ልዩ ፍላጎት የነበራት ልጅ ነበረች። ቤተሰቦቿ መካከለኛ ገቢ ያላቸው ቢሆኑም አና ግን ሁል ጊዜ ከፍ ያለ የቅንጦት ህይወት ትመኝ ነበር። አና በጀርመን በነበራት ቆይታ በትምህርት ቤት ውስጥ ከሌሎች ልጆች ጋር ብዙም አትቀላቀልም ነበር። ይልቁንም ጊዜዋ የምታጠፋው እንደ ቮጉ ያለ የፋሽን መጽሔት በማንበብ ነበር። ይህንን ወደፊት ለምትፈጥረው የሐሰት ማንነት ትልቅ መሰረት ሆኖላታል። አና ትምህርቷን ከጨረሰች በኋላ ለንደን፣ በርሊን ውስጥ የተለያዩ ስራዎች ከሞከረች በኋላ ወደ ፓሪስ በመሄድ ፐርፕል የተባለ የፋሽን መጽሔት ውስጥ ልምምድ መስራት ጀመረች። ራሷን አና ዴቭሊን ብላ መጠራት የጀመረችው እዚህ ጋር ነው። እዚያም በገንዘብ በዝና ብቻ ትልቅ ቦታ ማግኘት እንደሚቻል ተረዳች። በ2013 ወደ ኒውዮርክ ስትመጣ ራሷን የጀርመን ቢሊዮነር ወራሽ አድርጋ በማቅረብ ድራማዋን መስራት ጀመረች። ኒውዮርክ እንደመጣችም መጀመሪያ ያደረገችው ከከተማ ከፍተኛ ባለሀብቶችና የኪነ ጥበብ ሰዎች ጋር መተዋወቅ ነበር። አና ወደ ኒውዮርክ ከፍተኛ ማህበረሰብ ለመግባት የተጠቀምባቸው 3 ዘዴዎች እጅግ ብልጥ ነበሩ። የመጀመሪያው የእይታ ተጽዕኖ ነው። ሁልጊዜም በጣም ውድ የሆኑ ብራንዶች እንደ ጉቺ ትለብስና ለአስተናጋጆች ደግሞ $100 ጉርሻ ቲፕ በመስጠት ለገንዘብ ግድ የሌላት ባለሀብት ትመስል ነበር። ሁለተኛው ተረቱ ነው። አባቴ በጀርመን ትልቅ ቢዝነስ አለው፣ እኔ ደግሞ 25 ዓመት ሲሞላ የምወርሰው $60 ሚሊዮን ውርስ አለኝ የሚል ወሬ በመንዛት ሰዎች ባንኮች እንዲያምኗት አደረገች። ሶስተኛው ዘዴ ታዋቂ ሰዎችን መቅረብ ነው። በፋሽንና በኪነ ጥበብ ድግሶች ላይ በመገኘት ከዝነኞች ጋር ትዛመድ ነበር። ይህም ለሰዎች እሷ ትልቅ ቦታ ያላት ሴት ናት የሚል ምስል ፈጠረ። የኢንስታግራም ገጿ ቢሆንም በውድ ሆቴሎችና በቅንጡ ቦታዎች በተነሱ ፎቶዎች የተሞላ ነበር። አና ዴቭሊ በኒውዮርክ ላይ ከፍተኛ ባለሀብት እንደሆነች የምትታወቅ ሲሆን ይህንንም ተጠቅማ ወደ ባንክ በመሄድ ዘአና ዴቭሊ ፋውንዴሽን የተባለ የስነ ጥበብ ማዕከል ለመክፈት የሚል ሰበብ የሐሰት ባንክ ሰነዶችን በኮምፒውተሯ ላይ በማዘጋጀት ከባንኮች $100,000 ማግኘት የቻለች ሲሆን በድምሩ $22 ሚሊዮን ብድር ለማግኘት ሞክራለች። ማጭበርበሯ በዚህም አላበቃም። በውድ ሆቴሎች በ5 ስታር ሆቴል ውስጥ ለወራት እየኖረች በ10 ሺዎችን የሚቆጠር ዕዳ ሳትከፍል ተወጣ ነበር። በሆቴሉ ሰራተኞችም በቦርሳ ስለምታታላቸውና በጣም በራስ መተማመን ስለምታወራ ማንም ክሬዲት ካርድ ጠይቋት አያውቅም። በአንድ ወቅትም በአንድ ሆቴል ውስጥ $60,000 ዕዳ ከደረሰባት በኋላ ሆቴሉ ክፍያ ሲጠይቃት ሌላ ባንክ አታላ ባገኘችው ገንዘብ በከፊል ከፍላለች። ይህንን ማድረጓ ሳበቃ አና የቅርብ ጓደኞቿን የቫኒቲ ፌር መጽሔት ፎቶ ኤዲተር ራሄል ዊሊያምስ ጨምሮ ወደ ሞሮኮ ለሽርሽር ወሰደቻቸው። ከዚያም በጣም ውድ በሆነው ማራኬሽ ሆቴል ውስጥ ከቆዩ በኋላ የአና ካርድ አልሰራም ማለት። በዚህ ምክንያት ጓደኛዋ ራሄል $62,000 ወጪም ይህንም የጓደኛዋ የአመት ደሞዝ ነበር እንድትከፍል ተገደደች። አና ገንዘቡን እንደምትመልስ ቃል ገብታ ቢሆንም ሸሽታ ወደ አሜሪካ ተመለሰች። ራሄልም ይህንን ጉዳይ ለፖሊስ በማሳወቋ የአና መጨረሻ መቃረብ ጀመረ። ከዚያም በመጨረሻ በ2017 በፈረንጆች አቆጣጠር በቁጥጥር ስር ዋለች። ፖሊሶቹም የያዟት ከጓደኛዋ ራሄል ጋር ባደረገችው የሚስጥር ቀጠሮ ላይ ነበር። ሆኖም ድራማዋ ላይ እዚህ አላበቃም። ከዚያም በፍርድ ቤት ሂደት ላይ እንኳን የራሷ ስታይሊስት ቀጥራ በፋሽን ልብሶች በመቅረብ ትኩረት ትስብ ነበር። ልብሷ ካልተመቻች ችሎት ላይ አልቀርብም እስከማለት ደርሳ ነበር። ይህን ሁኔታ ዳኛውና የህዝብ ትኩረት በእጅጉ ስቦት ነበር። በመጨረሻ ላይም እንደ ፈረንጆቹ አቆጣጠር በ2019 በተለያዩ የማጭበርበር ወንጀሎች ጥፋተኝነት ተብላ እስከ 4 ዓመት እስራት ተፈረደባት። አና በ2021 ከእስር ተፈታች። ሆኖም በቪዛ ችግር ምክንያት አሁንም በቁጥጥር ስር ሃውስ አሬስት ትገኛለች።
ከዚህ ሁሉ ካጭበረበረች በኋላ የሚገርም እድል ይዞላት ቀርቧል። ኔትፍሊክስ የታሪኳን መብት ለመግዛት $320,000 ከፍሏታል። ይህንን ገንዘብ ተጠቅማ ለባንኮችና ለሆቴሎች ያለባትን ዕዳ ከፍላለች። ራሄልም የቀድሞ ጓደኛዋ መጽሐፍ በመጻፍና ታሪኩን ለኤችቢኦ በመሸጥ ገንዘቧን መልሳ ማግኘት ችላለች። አሁንም ቢሆን ምንም አይነት ጸጸት እንደማይሰማትና ቢዝነስ ለመስራት ነው የሞከርኩት በማለት ትናገራለች። በአሁኑ ጊዜ የኒውዮርክ ቤቷ ውስጥ ሆና የራሷን ፖድካስት ፕሮግራም ላይ ትሰራለች። ቪዲዮ ከተመቻችሁ ሰብስክራይብ ያድርጉ፣ ላይክ እና ሼር በማድረግ ደግሞ ቤተሰብ ይሁን እላለሁ። እስከ ኔክስት እስከምንገናኝ ደህና ቆዩልኝ። ባይ ባይ።